ተኽላይ እዚ ቪድዮ እዚ ማለት ትሪኦ ትኾኒኻ I don't know ሓፍትኒ ሄካ ኣዶ ይህልየካ እዩ ማለት ካብ ጓሊኻ ተፈጢርካ ናብ ሙሸት ድራማኹም ርኢናዮ ኢና ምክንያቱም ኣብ ገደል ሻሻ ጨጉራ ገሌልኩም ፌክ ቪድዮ ኣምፂኹም ኣርኢኹም ኢኹም ሞር እዛ ቆልዓ እዚሃ ሓምለ ሃለየትና ሓምለ እገታ ሓምለ ገበርኩም ላሲ ለፍልጥ ቪድዮታት ኢኹም ኣምፂኹም ሞር መረጃ በደንብ ህዝብ አጠናክሩ ለሃና ድምጽ ኮሆነላ ማለት እዩ እና ስኻቱም ስደድዋ በቃ ጓልያ ስደድዋ ገንዘብ ለተደሊኹም በቃ ልትደሊዎ ገንዘብ ጠይቁሞ እዛ ቆልዓ እዚያሲ ያአኽላ በቃ ስደድዋ የመን ላይ ያላችሁ እንዲሁም ደግሞ በቃ ሳውዲ አረቢያ ድንበር ላይ ያላችሁ ከሌ ራሱ መባሉ ነውር ነው ወንዶች አላችሁ በጣም መልካም ወንድሞቻችን አላችሁና በቃ ሃና ይበቃታል እውነት በዚህ ደረጃ የሰው ማለት በትናንትናው ቪዲዮ እኛ ይሄን ያክል ከታመመን እናትና አባቷ ምን ያህል እንደሚታመሙ አላቅም የሰው ነፍስ በጣም ቀሎባችሁ ያ 2 አመትና ያ1 አመት የመቃብር ስፍራ አምጥታችሁ ይሄንን ነገር ነው ያሳያችሁንና ይሄ አሳማኝ አይደለም ሃና አለች ሃናን ልቀቋት ገንዘብ ከሆነ የምትፈልጉት ገንዘብ ጠይቁ በቃ እና ልጅቷን ልቀቋት ካለችበት ይበቃቸዋል በሰው ደም መኖር በሰው ላም መኖር እነ ተክላይም የተክላይ ግሩፖችም ሁላችሁም ይበቃቸዋል ማለት በቃችሁ ድለላነትም ልካለው በዚህ ደረጃ የምትጨካከኑት ማለት ነው ስለዚህ ሃናን ልቀቋት ፍትህ ለሃና እኛ በዚህ ደረጃ ራሱ ሰው ከናንተ ጋር ቁጭ ብሎ እንዲደራደር አትፍቀዱ እናንተ ወንድሞቻችን ኢትዮጵያኖች ናችሁ አይደለ በዚህ ደረጃ ለምንድነው ድራማ መስራት ያስፈልጋችሁ በዚህ ደረጃ ለምንድነው በሰው ነፍስ መቀለድ ያስፈልጋችሁ እና ፕሊስ ተክላይ ፕሊስ ቤተሰብ ይህልየካ አዩ ሀፍትኒ ሀትካ አዶኒ ሀትካ ዋል ሀፍታ ይሃልኻ ካውጓሊኻ ተፈጥ ነገር ከዚህ የምታሯሩጡ ሴትና ወንዶች ደግሞ የት ነሽ ልትመጪ የወጣሽው ሩቅ አስበሽ ቅርብ የቀረሽው ከመዳረሻ ሲጠባበቁሽ ከመንገድ ላይ ያገቱሽ ሩጫሽን ያቋረጡ ህልምሽን ያዘገዩ በሴትነትሽ ሚዛን ወንድነትን የለኩ በገላሽ ነግደው ያተረፉብሽ የት ነሽ በማን እቅፍ በማን መዳፍ ከዛ ሀገር ከዛ መንደር ከበረሃው ወበቁ ከሚጋረፍ ወንጀለኛ በደምጁ አሰረሽ ያለ ኃጢአት ያለ ወንጀልሽ ምን ፈረዱ እቴ በምን ቀጡሽ መላለኝ ባዮች ጥበበኛ ላያድኑሽ ከሰው መጋኛ ሰንሰለቱን ላይበጥሱ ስቃይሽን አራዘሙ ትክሻ እየተለካኩ ስምና ክብር በልጦባቸው ካንቺ ስቃይ ስድብ አመማቸው እንዴት ልምጣ ካንቺ ልድረስ ከጉንጮችሽን ባላብስ ቀሚስሽን ልተካ ከገላሽ ላይ በተቀደደው ቀሚስ በምን ዘይዴ ካንቺ ልድረስ ቁስሎችሽን ልዳብስ በምን ጉልበት በምን አቅሜ ቅስም እየሰበረ ቢወርድም እንባዬ ከጉንጭ አልፎ የልባ ያደርስምቴ እጆቼን አንስቼ አንድዬ ልጣራ እሱ ካልቆረጠ መቼም መላያጣ አለው ነገር ምላሹ ከዘገየ ታዋቂዋን ካልታወቁት የቀላቀለ እህቶቼ ሊያድናችሁ ቢፈልግ ነው ከስቃይ ከመከራው ብትጨርሱ ፈተና ሳትቆርጡ ተስፋ አሉት ጥበበኞች መላክ መሳይ መልእክተኛ አበጃጅቶ በእጁ የፈጠራትን ነፍስ መች ረሳትና አበጃጅቶ በእጁ የፈጠራትን ነፍስ መች ረሳትና አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ የነሃና ጉዳይ መፍትሄ ሳያገኝ በሶሻል ሚዲያ ውዝግብ የልጆቹ ስቃይና መከራ እየበዛ ነው የሃና ብቻ አይደለም ከሃና ጋር አብረው በርካታ ሴቶች እንዳሉ ቁጥራቸውም ከ60 በላይ እንደሚበልጥ እየተነገረ ነው እኔ አላህ የሆነ ነገር ይዞላቸዋል ብዬ ነው የማስበው ምክንያቱም እነዛን ሴቶች ከቤተሰቦቻቸውና ከአካባቢያቸው ማህበረሰብ ውጪ ሶሻል ሚዲያ ላይ ያለ ማህበረሰብ ይሁን ካሜራ ያቃቸው ምናልባትም ለነዚህ እህቶቼ ሰበብ ይሆናል እቺን የምናቃትን እህታችንን ወስዶ ከነሱ መሃል የቀላቀላት ነገር ከዚህ የምታሯሩጡ ሴትና ወንዶች ደግሞ እባካችሁ አላህን ፍሩ
በህይወትና በሞት መካከል ያሉ ነፍሶች ናቸው። አላህ የመውጫ ሰበቡን ያቅርብላችሁ። እህቶቼ ያሳለፋችሁትን ፈተና መከራና ስቃይ ቆጥሮ ለዱዓችሁ ለጸሎታችሁ ምላሽ እሱ ያቅርብላችሁ። አለው በይን እንጂ ሌቱንም ቀኑንም ቁመናል ከደጅ ሙተሻል ብለውን መርዶ ያረዱን ቀን በቅጽበት ስጠፊ በራሳችን አዘን። አለሽ ወይ አንቺ ልጅ እባክሽ ንገሪን፣ እየጠበቅንሽ ነው ቀንና ሌሊቱን። የታፈነው ድምፅሽ ውጣ በአደባባይ ብዙ ሚስጥር አለ ሁሉም ነገር ይታይ። ሾይ ሲጠብቁሽ አለሊቱም ነጋ ከቶ እንደምን አለሽ እንዴት ነው ካንቺ ጋር? አንቺ ሸጋ ጉብል ነይልን አንገቶ በደስታ እንሳቅ ሐዘን ሁሉ ጠፍቶ። በህይወት እያለሽ ሞተሻል ይላሉ ላንቺ የቆመውን ያን ሁሉ መቻዩ። ውጪ በአደባባይ ሁሉም ሰው ይመልከት አምነናል የናለም እንዳለሽ በህይወት። ለታጠረው አጥር ለተዘጋው በር ቁልፍ ነሽ መክፈቻ ያለሽ ብዙ ሚስጥር። እስክትመጪ ድረስ እንጠብቅሻለን ትግል ይቀጥላል ቀንና ሌሊቱን። ከሳቱ ነበልባል ከገሃነም በራፍ ክንፍሽ አይሰበር በረሽ ነይ እንደ ወፍ። ትመጫለሽ አይደል? እንጠብቅሻለን።